ሰላም እንኳን ወደ ጂኤም አልሙኒየም ፊኒሺንግ ቴክ በደህና መጡ። ዛሬ የምንማር የሚሆነው ስለ አልሙኒየም አይነቶች ነው። ምን አይነት አልሙኒየም አለ? ስንት አይነት ከለር አለው? ጥንካሬውስ የትኛው አሪፍ ነው የሚለውን የምናይ ይሆናል ማለት ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንወዳችኋለን። እስከዛው ጂኤም አልሙኒየም። እሺ በአልሙኒየም ደረጃ ስንሄድ ሁለት አይነት የአልሙኒየም አይነቶች አሉ። አንደኛው አኖዳይዝድ ይባላል፣ ሁለተኛው ደግሞ ኮትድ ይባላል። አኖዳይዝድ እና ኮትድ የሚለያቸው ነገር ምንድነው? በመጀመሪያ አኖዳይዝድ እና ኮትድ የሚለያቸው ነገር ምንድነው? በቀለም ዙሪያ። አኖዳይዝድ ምንድነው? አኖዳይዝድ ፋብሪኬት ሲደረግ ራሱ እዛው ከለሩ ባለበት ተመርቶ የሚመጣ ማቴሪያል ነው። አኖዳይዝድ አይቀባም ማለት ነው። እዛው ሲመረት በፋብሪካ ደረጃ እዛው ፕሮፋይሉ ሲወጣ አኖዳይዝድ ሆኖ ተደርጎ ነው የሚወጣው። ኮትድስ ምንድነው? ኮትድ ደግሞ አንድ ፕሮፋይል ተመርቶ ከወጣ በኋላ ወጥቶ ታሽቶ ተቀብቶ የሚወጣ ነገር። የአኖዳይዝድ ጥራት ምንድነው? ቀለሙ አይለቅም፣ ጥንካሬውም አሪፍ ነው። ሌላ ደግሞ ድክመት አለው። የአኖዳይዝድ ምንድነው ድክመቱ? በፈለጋችሁት ከለር አታገኙም። 3 ነው 4 አይነት ከለር ብቻ ነው ያለው። በብላክ አለ፣ በጎልደን አለ፣ በሲልቨር እና ሌላ ደግሞ ብሮንዝም አለ። አንዳንድ በሌላ ከለር ይገኛል የሚል እንትን የለኝም። የከለር ችግር ነው ያለበት አኖዳይዝድ እንጂ። ኮትድም የራሱ የጥራት አማራጭ አለው። አንድ ጥራቱ በፈለግነው አይነት ከለር እናገኛለን። ውበትም አለው። ዳርክ ሻይን ነው የሚያሳየው። በዋጋ ደረጃ ራሱ ከአኖዳይዝድ ኮትድ ረከስ ያለ። አኖዳይዝድ ውድ ነው ከኮትድ አንፃር ማለት ነው። እና ይሄኛው ይለያቸዋል። ሌላው ደግሞ ኮምፔር እናድርግ ከተባለ አኖዳይዝድ ጠንካራ ነው፣ ግን በምትፈልጉት አይነት ቀለም የለም። በምትፈልጉት አይነት ከለር አታገኙትም። ወደድ ይላል። ወደ ኮትድ ደግሞ ስንመጣ አንድ ርካሽ ነው፣ ሁለት በፈለግነው የከለር አማራጭ እናገኛለን። ሚውም አሪፍ ነው፣ ብዙ ጊዜ ይቆያል። አኖዳይዝድም እንደዛው እና ልዩነታቸው ይሄ ነው። የአልሙኒየም ፕሮፋይል መግዛት ፈልጋችሁ የሚሆነው የትኛው ነው የሚለውንም ምናምን ከፈለጋችሁ ደውሉልን። ስልካችን ባዮ ላይ አለ። አኖዳይዝድ የት ይመከራል? ኮትድ የት ይመከራል? አኖዳይዝድ ፀሐይ የመቋቋም እንትን አለው፣ አይለቅም። ዝናብም እንደዛው። ኮትድ ግን ዝናብ ሲፈራረቅበት ቀለሙ የመልቀቅ ባህሪ አለው። በመኖሪያ ቤት ቢሆን ይመከራል። አኖዳይዝድ ደግሞ ለከርተኖል ምናምን ሲሰራ አብዛኛው ጊዜ አኖዳይዝድ ቢሆን ተመራጭ። ፕሮፋይል መግዛት ፈልጋችሁ የት ድርጅት አሪፍ ያቀርባል፣ የትኛው ድርጅት ጋር አሪፍ ዋጋ ታገኛላችሁ የሚለውንም ደውሉልን፣ እናማክራለን። በእኛም በኩልም መግዛት ትችላላችሁ። እንወዳችኋለን። ይህ ቪዲዮ ቤት ሊያሰራ ፈልጎ ለተጨነቀው ወዳጃችሁ ሼር አድርጉለት።